ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቻናሉን ጀምራችሁ አታዩት ትጠቀሙበታላችሁ። እስከ መጨረሻው ይዩት። ዛሬ ደግሞ ይዘንላችሁ የመጣን ባለ 2 እና ባለ 3 ሆሄዎችን እንዴት በቀላሉ ማንበብ እንችላለን፣ ባለ 2ን አንብበን ባለ 3ን ስናነብ እንዴት በቀላሉ መረዳት እንችላለን የሚለውን የሚያሳይ ቪዲዮ ይሆናል። እያንዳንዳቸውን ቀስ ብለን እያነበብን እናያለን። ከዛ በፊት በኦንላይን በአጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን ለምትሉ ደግሞ ታች ቴሌግራም ላይ ባለው ስልክ በኢሞ፣ በዋትስአፕ እናንተ የምትጠቀሙት ማንኛውም ሶሻል ሚዲያ ሀይበሉን። እንዲሁም ከሀገር ውስጥም ሆነ ከሀገር ውጭ ናቸው ህጻናትን ማስተማር የምትፈልጉም ደውሉልን። በአጭር ጊዜ አቀላጥፎ ማንበብ መጻፍን እናስተምራቸዋለን ማለት ነው። ወደ ቪዲዮአችን ስንገባ እያንዳንዱን እያነበብን እናያለን ማለት ነው። እቺ ማናት? ሙ። እቺ ሉ። በአንድ ላይ ሙሉ ምን ይሆናል? ሙሉ። ምንም ሌላ ነገር አልጨምርንበትም። ስማቸውን ማጥራት ነው። ሙሉ ሙሉ ሙሉ። እቺ ማናት? መጀመሪያ ከማን ቤተሰብ እንደሆነች እንለያለን። ከዛ በኋላ ደግሞ ስንተኛ ቅጽሏ ስንተኛ ፊደል ነው። ለምሳሌ በቅጽላቸው ስነድ ከጎን ከጎን ያላቸው ሁለተኛ ፊደሎች ናቸው። እግራቸው ላይ ያለ ሶስተኛ ፊደል ነው። እግራቸው አጠራጠር የሚል አራተኛ ፊደል ነው ማለት ነው። በዚህ መልኩ ስነድ እቺ እግሯ ላይ ሸፈፍ ያለች ናት ወደ ቀኝ በኩል። ስለዚህ ስንተኛ ፊደል? ሶስተኛ ፊደል ናት። ሊ። እቺ ደግሞ ስድስተኛ ከቀቤት ቅ። አንድ ላይ ሊቅ ሊቅ ሊቅ። እቺስ ደ። እቺ ም። በአንድ ላይ ደም። ምን ይሆናል? ደም ደም። በአንድ ላይ ምን ይሆናል? ደም ይሆናል ማለት ነው። ደም። እቺ ማናት? ቀ። በቃ ከቀቤት የመጀመሪያ ፊደል ናት። ቀ። ሌላ ምንም የምንጨምረው ነገር የለም። እቺ ደግሞ ከለቤት አራተኛ ፊደል፣ እግራቸው የሚያጥር በግራ በኩል አራተኛ ፊደሎች ናቸው። ስለዚህ ባናቃት እንኳን ለሉ ሊ ላ ብለን ስነድ ላ ቀላ ምን ይሆናል? ቀላ ቀላ። ይቺስ ለ። ከለቤት የመጀመሪያ ፊደል ናት። ለ። ይቺ ደግሞ ከማን ቤተሰብ ናት? ከመ ቤተሰብ አራተኛ ፊደል ማ። በአንድ ላይ ለማ ምን ይሆናል? ለማ 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 ይሆናል ማለት ነው። ለማ ይሆናል። እሺ ይቺስ ብ። ይቺ ር። በአንድ ላይ ብር ምን ይሆናል? ብር ብር ይሆናል ማለት ነው። ብር። ይቺስ በ። ይቺ ደግሞ ከበቤት የመጀመሪያ ናት። የመጀመሪያ በ ብለን ነው የምንጠራት። በ። ይቺ ደግሞ ከገቤተሰብ ስድስተኛ ፊደል ግ ብለን እናነባታለን። በአንድ ላይ ስናነበው በግ ምን ይሆናል? በግ በግ ይሆናል ማለት ነው። በግ። ይቺስ በ። ይቺ ላ። በአንድ ላይ በላ ምን ይሆናል? በላ በላ በላ። እሺ ይቺስ ሰ። የሰ የመጀመሪያ ፊደል ናት። ሰ። ይቺ ደግሞ ከመቤት ስንተኛ ፊደል? ከመቤት አራተኛ ፊደል ማ ብለን ነው የምናነባት። በአንድ ላይ ምን ይሆናል? ሰማ 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 ይሆናል ማለት ነው። ሰማ። ይቺስ ል። ይቺ ብ። ሁሎችም ይቺ ከለቤት ይቺ ከበቤት ስድስተኛ ፊደል። ስለዚህ የሚል ድምፅ አላቸው። ስለዚህ ልብ ይኸው ልብ ልብ ብለን እናነባዋለን ማለት ነው። ይቺስ በ። ይቺ ደግሞ ከማን ናት? ከረ ቤተሰብ ስንተኛ ፊደል? አምስተኛ። እግራቸው ላይ ቀለበት የሚኖር ስንተኛ ፊደሎች ናቸው? አብዛኞቹ እግራቸው ላይ ቀይ እግራቸው ላይ ቀለበት የሚኖር አምስተኛ ፊደሎች ናቸው። ስለዚህ በረ በሬ ምን ይሆናል? በሬ በሬ። ይቺስ መ። ይቺ ጣ። በአንድ ላይ መጣ ምን ሆነ?
መጣ መጣ መጣ። ይቺስ ቀ። ይቺ ማናት? ከመቤት ማናት ነው ያለ አራተኛ ፊደል ማ። አራተኛ ፊደሎች አ የሚል ድምፅ አላቸው። ቀማ ምን ሆነ? ቀማ 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 ይሆናል ማለት ነው። ቀማ። እሺ ይቺስ ል ከላይ ስድስተኛ ፊደል፣ ይቺ ደግሞ ከከቤት ስድስተኛ፣ ሁለቶችም ስድስት ስድስት ናቸው። ል ይቺ ክ በአንድ ላይ ምን ይሆናል? ልክ 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 ይሆናል ማለት ነው። ልክ ይሆናል። ይቺስ ከደቤት የመጨረሻዋ ዶ ብለን እናነባታለን። ዶ ዶ ይቺ ሮ በአንድ ላይ ዶሮ 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 ዶሮ። ይቺ ሰ ይቺ ወ ይቺ ከወቤት ስንተኛ ፊደል ናት? ስድስተኛ ፊደል ው ለምናነባት በአንድ ላይ ሰው 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 ብለን እናነባታለን ማለት ነው። ብለን ሰው ብለን እናነባታለን። ይቺስ ይቺ ደግሞ ከለቤት አራተኛ ፊደል ማን ብለን ነው? አራተኛዋ ላ ላ ይቺ ም በአንድ ላይ ላ ም ላ በአንድ ላይ ጠቅልላ አድርገን ሁሉ ስናየው ባለ ሁለት ሆሄ ቃላት ማለት ሁለት ፊደሎች ብቻ ተገጣጥመው ልናነባቸው የምንችል ሆሄ ወይም እንትን ቃላት ምን ብለን እንጠራዋለን? ባለ ሁለት ሆሄ ቃላት። ሁለት ሆሄ ማለት ሁለት ፊደሎች ባንድ ላይ ሆነን የምናነባቸው እንደማለት ነው። ላም ይቺስ ው ይቺ ሃ ባንድ ላይ ውሃ ምን ይሆናል? ውሃ ውሃ። ይቺስ ይቺ ከቀቤ ስንተኛ ፊደል ናት? ስድስተኛ። ማን ብለን እናነባታለን? ቅ ይቺ ል ይቺም ከለቤት ስድስተኛ ፊደል ል በአንድ ላይ ምን ይሆናል? ቅል ቅል ምን ይሆናል? ቅል ይሆናል ማለት ነው። ቅል ቅል። ይቺስ ደ ይቺ ደግሞ ከገቤት ስድስተኛ ፊደል ግ ደግ ደግ። የመጀመሪያውን ፊደል ለ እንደሆነችም ቀ እንደሆነችም ሰ እንደሆነችም የመጀመሪያውን ፊደል ከያዛችኋቸው መካከል ያለው ወይ ቅርጽ ይጨመርበታል ወይ እግሩ ያጥራል ወይ የሆነ ቅጽል ይጨመርበታል እንጂ እንትኑን ለቆ አይሄድም ማለት ነው። ምኑን የመጀመሪያውን ቅርጽ ለቆ ሌላ ቅርጽ ይዞ አይመጣም። የሚሆነው ወይ እግሩ ማጠር ወይ ቀለበት መጨመር ወይ የሆነ ከጎን ላይ የሆነ ቅጽል መጨመር እንጂ ሌላ የተለየ ነገር አይኖረውም ማለት ነው። ከእናንተ የሚጠበቀው የመጀመሪያውን ፊደል ቅርጿን መያዝ፣ ከዛ በኋላ ሁለተኛ ፊደሎች ከጎን፣ ሶስተኛ ፊደሎች እግራቸው ሸፋፋ፣ አራተኛ እግራቸው ማጠር፣ አምስት ቀለበት የሚለው እንዳል ሁሎችን 1 እስከ 7 ያሉትን መያዝ ብቻ ነው የሚጠበቅባቸው ማለት ነው። እሺ አሁን ደግሞ የምናየው እነዚህ ባለ ስንት ናቸው? ባለ 3 ሆሄ ማለት 3 ፊደሎች ባንድ ላይ ሆነው የምናነባቸው አይደለ? ስለዚህ እንደ ቅደም ተከተሉ ባለ አንድ አየን፣ ባለ ሁለት ባለ ሁለት አየን፣ ባለ 3 ስናይ አሁን እያንዳንዳቸው እናያለን ማለት ነው። ይቺ በ ይቺ ቀ ይቺ ለ ሁሎችም የመጀመሪያ ፊደል ናቸው። የመጀመሪያ ፊደል። ስለዚህ በቀለ ምን ይሆናል? በቀለ በቀለ በቀለ። ይቺስ ይቺ ደግሞ እግራቸው የሚያጥር ስንተኛ ፊደሎች ናቸው ያለ? አራተኛ። ስለዚህ ከበቤተሰብ አራተኛ ፊደል ብትጠፋን እንኳ በቡ ቢ ባ እንደዚህ አድርገን ማግኘት። ባ ይቺ ን ይቺ ክ አንድ ላይ ባ ን ክ ምን ይሆናል? ባንክ ባንክ ባንክ። እሺ ይቺ ሰ ይቺ ላ ይቺ ም በአንድ ላይ ሰ ላ ም ምን ይሆናል? ሰ ላ ም ሰላም ሰላም። እሺ ይቺስ ፍ ይቺ ቅ ይቺ ር ሁሎችም የስድስተኛ። ይቺ ከፈቤት የስድስተኛ፣ ይቺ ከቀቤት የስድስተኛ፣ ይቺ ከረቤት። ስለዚህ ምን ይሆናል? የሚል ድምፅ አላችሁ ስናነባቸው ራሱ ነው። ፍቅር ፍቅር ምን ይሆናል? ፍቅር ይሆናል ማለት ነው። እሺ ይቺስ ዘ
ይቺ መ ይቺ ረ በአንድ ላይ ዘመረ ዘመረ ዘመረ። እሺ ይቺስ ቀ ይቺ ለ ይቺ ደግሞ ከመቤት ስድስተኛ ፊደል ማን ብለን ነው የምናነባት? ም ብለን። ለምሳሌ ስድስትና ሰባተኛ ፊደሎች ተመሳሳይ ይመስላሉ፣ ግን ስድስተኛ ስትሆን ወደዚች ጠመም ያለች ናት እግሯ፣ ሰባተኛ ስትሆን ደግሞ ቀጥ ያለች ናት ማለት ነው። ስለዚህ እቺ ማናት? ም ናት። በአንድ ላይ ስናነበው ይሆናል ቀለም ምን ይሆናል? ቀለም ቀለም ቀለም። እሺ እቺ ቀ የቀ ቤት የመጀመሪያ ፊደል፣ እቺ ደግሞ በ ከበቤትችም የመጀመሪያ ፊደል ቀ በ። እቺ ደግሞ ከረቤት ከላይ ካናታቸው ቀለበት የሚኖራቸው በቀ በኩል እግራቸው የሚያደርስ ሰባተኛ ፊደሎች ናቸው። ስለዚህ ቀ በ ከረቤት የመጨረሻዋ ሮ ብለን እናነባታለን። ቀ በ ሮ ምን ይሆናል? ቀ በሮ ቀበሮ ቀበሮ። እሺ እቺስ አ እቺ በ እቺ ደግሞ አራተኛ ባ ብለን እናነባት። ስለዚህ ምን ይሆናል? አ በ ባ ምን ሆነ? አ በ ባ አበባ ብለን እናነባዋለን ማለት ነው። አበባ ብለን እናነባዋለን። ይቺስ ከ ይቺ በ ይቺ ደ ሁሎችም ናቸው የመጀመሪያ ፊደል ናቸው ማለት ነው። የመጀመሪያ ፊደል ናቸው። ስለዚህ ምን ይሆናል? ከበደ ከበደ ከበደ። ይቺስ ከ ይቺ ሰ ይቺ ል ሲባን ላይ ከሰል ምን ይሆናል? ከሰል ከሰል ከሰል። ይቺስ ወ ይቺ ረ ይቺ ዳ በአንድ ላይ ምን ይሆናል? ወረዳ 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 ወረዳ። ረ ስትል ይቺ እንደዚህ ነው የምትሆነው። ረዳ ወረዳ ወረዳ። እሺ ይቺ ቀ ይቺ መ ይቺ ሰ በአንድ ላይ ቀመሰ ቀመሰ ቀመሰ። ይህኛውን ወርዳ 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 ወርዳ። እሺ ወርዳ። ይህ ቀመሰ ቀመሰ። ይህኛውስ ይቺ ቀ ይቺ በ ይቺ ሌ በአንድ ላይ ቀበሌ። የለቤት የአምስተኛ ፊደሎች ወይም ደግሞ ማንኛውም ፊደል የአምስተኛ ፊደል እግሩ ላይ ቀለበት ነው ያለች። ስለዚህ እቺ ሌ ብለን እናነባታለን። ቀበሌ ቀበሌ ቀበሌ። እቺ ደ እቺ መ እቺ ቀ በአንድ ላይ ደመቀ 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 ደመቀ። ይቺስ ቀ ይቺ ለ ይቺ ደ በአንድ ላይ ቀለደ ቀለደ ቀለደ። ይቺ ማናት? መ ይቺ ከ ይቺ ረ በአንድ ላይ መከረ መከረ መከረ። እሺ ይቺስ ዳ ይቺ ሽ ይቺ ን በአንድ ላይ እያንዳንዳቸው ይቺ የደ ፊደል አራተኛ ናት። ይቺ ደግሞ የሸ ስድስተኛ ሺ ይቺ ደግሞ የነ ስድስተኛ ፊደል። ስለዚህ ዳ ሽ ን ዳሽ። ይቺስ እነዚህ ደግሞ ሁሎችም ሶስቶችም ምንድን ናቸው? የስድስተኛ ፊደል ናቸው። ም ግ ብ በአንድ ላይ ምግብ ምግብ። ይቺ ዘ ይቺ መ ይቺ ድ በአንድ ላይ ዘመድ ዘመድ ምን ይሆናል? ዘመድ ዘመድ። እሺ ይቺስ ለ ይቺ ው ይቺ ጥ በአንድ ላይ ለውጥ ለውጥ። ስለዚህ ይህን ፍትን ብለን ስናነበው ዳሽን
ምግብ ዘመድ ለወጠ። ልክ እንደዚህ እያደረግን ማንበብ መለማመድ እንችላለን ማለት ነው። በኦንላይን በአጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን የምትሉ ከታች ባስቀመጥነው ስልክ በቴሌግራም፣ በኢሞ፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ማንኛውም ሶሻል ሚዲያ ሀይ በሉን፣ ደውሉን። የእናንተን የስራ ሰዓት በማይጋፋ መልኩ እናንተን በሚመቻችሁ ሰዓት እናስተምራችኋለን። በአጭር ጊዜ አቀላጥፎ ማንበብ መጻፍ እንዲሁም ህጻናትን ማስተማር የምትፈልጉ ከሀገር ውስጥም ሆነ ከሀገር ውጭ ሁናችሁ ምንም አይነት ጊዜና ቦታ ሳይገድባችሁ መማር መከታተል ትችላላችሁ። ለዛሬ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ይሁንላችሁ።